ከዛሬ ሁለት ልቦና አሲር ነው የሚወደኝ ወይስ ደግሞ እዝራ እያለች ስትወዛገብ ነበር። አሁን ግን የእዝራን ፍቅር ትታ አይ አሲር ባለውለታዬና ከዚህ በፊት አባቴንም ሆነ እኔን አዲስ አበባ እንደመጣን ሲንከባከበኝ የነበረ ልጅ ነው። ስለዚህ እሱን ላስከፋውም ሆነ ላስቀይመው አልችልም እያለች ተምቹም ባልተረጋጋ መንፈስና ባለማስተዋል ሀናን ስላስቀየማት ይቅርታ ጠይቋታል። እሷም ያደረገው በሙሉ ትክክል እንደሆነና ምንም እንዳላጠፋ ይቅርታ እንዳደረገችለት ተናግራለች። የወይዘሮ ሜላት ነፃ መውጣት በቅርቡም ይሆን ይመስላል። የወይዘሮ ባዩሽ ገዳይ በቅርቡ ይገኛል። ምክንያቱም ሜሮን በአሁኑ ሜላት እንድታግዘኝ ብላ ወደ ቤቷ አምርታ ነበረ። ግን ያሰበችው ሆኖ ያላሰበችው ነበር የገጠማት። ወይዘሮ ሜላት እስር ቤት እንደገባች አታውቅም ነበረ። በአካባቢዋ ፖሊሶቹ ሲያንጃብቡ ስላየች እሷም ምን አጥፍቼ ነው ደግሞ የሚያስሩኝ በማለት ትጨነቅ ነበር። ፖሊሶቹም እሷ ጋር ያደረገችውን የስልክ ጥሪ መረጃ እንደመያዝ ሜሮንን መያዝ ፈልገዋል። በዛኛው ሰውዬ ትሳቀቃለች። ያ የሰማይ ስባሪ የሚያክል ሰውዬ ይገለኛል፣ ባዩሽን ጨክኖ ድፍት አድርጓታል። አይ ባዩሽ ለዚህ አቅሟ ነው ብዙ ነገር ስታስብና ብዙ ነገር ስታለም የነበረው። እናም በአንድ ቅስበት እኮ ያ ሰውዬ ድፍት አረጋት። እኔ ግን ምን ሲያንቀዠቅዠኝ ነው ካሜራ ያነሳኋት እያለች ሜሮን ትጸጸታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። ወይዘሮ ሜላት እስር ቤት ውስጥ በጣም እንደተስማማትና ከልጆቿ ጋር ተግባብታ እንደምትኖር ግልጽ አድርጋ ፖሊሶቹ ሲያናግሯት እኔ የባዩሽ እውነት ሳይወጣ ከዚህ ለቅቄ መውጣት አልፈልግም ብላም ተናግራለች። ቤተሰቦችሽ እኮ የዋስ መብትን ጠይቀው ነበረ ባይሳካላቸው ነው እንጂ ቢሳካላቸው ምን ልታደርጊ ነበር ብሎም ፖሊሱ መልስ ሰጥቷት ነበር። ወይዘሮ ሜላትም በፍጹም እኔ ወንጀለኛ ስላልሆንኩኝና ገዳይም ስላልሆንኩኝ እውነታው እስከሚወጣ ድረስ እዚህ ብቆየው ደስ እያለኝ ነው። ስለዚህ ምንም አልተከፋሁኝም እያለች ነበረ። በእርግጥም ወይዘሮ ሜላት እስር ቤት ውስጥ ሳትከፋ ነው እየኖረች ያለችው። ከልጆቹ ጋር የምታሳልፈው ጊዜ ራሷን እንድትመለከታት ያደረጋት ይመስላል። ታዲያ ሙሉ ታሪኳን ስለ ልጇ አጠፋፍና እንዲሁም ስለ ሟቿ ወይዘሮ ባዩሽ እያወራችላቸው ነበረ። እዛ እስር ቤት ያሉት ሁሉም የየራሳቸው ምክንያት ሲኖራቸው ግን ያለ ወንጀላቸው እንደታሰሩ ያሳያል። እናም አንድ የተረዳችው ነገር እንዳለ አሰበች። ለካስ ሁላችንም በየፊናችን ያላሰብነውና ያልጠበቅነው ነገር እየሆነብን ነው። የእስር ቤት የገባው ሁሉ ወንጀለኛ እንዳልሆነም ተረድታለች። ያም ደግሞ እሷም ባልገደለችው ጓደኛሽን ገድለሻል ተብላ ጥቁር ልብሷን እንኳን ሳታዋልቅ ወደ እስር ቤት ተወርውራለች። ያ ነገር ግን ሊያስተምራት እንጂ ሊያጸጽታት ወይም ደግሞ ሊያናድዳት እንደማይችል ደጋግማ ለፖሊሶቹም ሆነ በዙሪያዋ ለሚመላለሱ ሰዎች ትናገራለች። በእርግጥ ልጆቹ ሰላም እና ምናሴ ሀና እናታቸው እንድትወጣ ቢፈልጉም እናታቸው ግን እነሱን ለማጽናናት ብላ እንጂ በጣም እንደተመቻትና ምንም እንደማይፈጠር በቅርቡ ከእስር ቤት እንደምትወጣ ነፃም እንደምትሆን ደጋግማ ትነግራቸዋለች። የእሷ እስር ቤት መቆየት ልጆቹን ሰላም ባይሰጣቸውም ግን እሷ ደግሞ ወንጀለኛው እስኪገኝና እኔ ወንጀለኛ ነች ብዬ ተብዬ ፍርድ ቤቱ ነፃ ሳይለቀኝ ተመልሼ ለመምጣት መፈታት አልፈልግም እያለች በተደጋጋሚ ለፖሊሶቹ ትናገራለች። ታዲያ ፖሊስ ጣቢያ ውስጥ እስር ቤት አብረዋት ያሉ ልጆች ሁሉም የራሳቸው የህይወት ታሪክ ሲኖራቸው፣ ግማሾቹ ያለ ወንጀላቸው፣ ግማሾቹ ደግሞ በሰሩት ስራ ተጸጽተው ሁልጊዜ እያለቀሱና እያዘኑ የሚኖሩ ነበሩ። ከዛ ውስጥ አንዷ ትሴት ናት። ታዲያ ሁልጊዜ በሰራችው ስራ በጣም ብትናደድም እንኳን ራሷን መቆጣጠር አቅቷት የአእምሮ በሽተኛ እንደሆነች አይነት ነው። ይችኛዋ ደግሞ ሌላ ትኩሳት። ሁሉም ሰው የየራሱ ህመም አለበት። ይህን ለመረዳት እና ለማስረዳት ጊዜና ሰዓት እንደሚፈጅ ወይዘሮ ሜላት እስር ቤት ውስጥ ታወራቸዋለች። እናም በአሁኑ ጆሮ የሀናን ፍቅር መቀበል እንዳልፈለገ ገልጾላታል። ሀናም በቃ አሲር ሁሉንም ነገር ማውራትም ሆነ መነጋገር አለብን ብላ ወደ እሱ አለበት ስትሄድ፣ አሲር ግን ምንድነው እየጠበቁሽ ነው አውሪ ነበር ያላት በንቀት። ሀናም በጣም እየፈራችውና አሲር ከንግግሩ ከሁኔታው የምትረዳውን ነገር በማሰብ አሲር እባክህን ተረዳኝ፣ ቀስ ብለን እንነጋገር፣
አትቆጣ፣ ለመረጋጋት ሞክር እያለችም ስታስተባብለው ከቆየች በኋላ እሱም እባክሽን ንገሪኝና ልሄድበት ነበር ያላት። ዛሬማ ሀናም መፍራት ትቶ ፊቷ ላይ የሚያደርገው ድርጊትና የሚያሳያት አክት ሌላ ሆኗል። በእርግጥ ፍቅር እንዲህ ነው ወይ? ሀናም እሺ ልንገርክ፣ እኔ ከዚህ በኋላ ካንተ ጋር እንጂ ከእዝራ ጋር መሆን አልፈልግም። እናም ካንተ ጋር ሆኜ ፍቅሬን ማጣጣም እፈልጋለሁ። እባክህን አሲር እምቢ እንዳትለኝ። እናም ደግሞ እባክህን ከእዝራ ጋር ያደረኩት ምንም ነገር የለም። እዝራ ጋር በአጋጣሚ ነበር ትውውቃችን። ስለዚህ እኔ አሁን ከዚህ በኋላ ካንተ ጋር ነው መሆን የምፈልገው እና አንተን መጉዳቴ በጣም ጸጽቶኛል ብላ ሁሉንም ፍርጥርጥ አርጋ ስትነግረው፣ አሲር ግን ለስሜቴ የምነዳ ሰው አይደለሁም፣ እንዴት ነው የምታስቢኝ ብሎ በምላሹ ቁጣ ነበር የሰጣት። ሀናም በጣም ስለደነገጠች እና ምን ማለት እንዳለባት ስላላወቀች እባክህን አሲር ልታናገረኝ ሞክር፣ ለምንድን ነው ፊት የምትነሳኝ? እና የጠየቅኩህንም ነገር ተስማማ ብላ ብትጠይቀው በፍጹም እኔ እንደዛ አላደርግም፣ ከፈለግሽው ሰው ጋር የመኖር መብት አለሽ። እኔ ስለወደድኩሽ ብቻ የኔ እንድትሆኝ አላደርግም። ስለዚህ እኔ አንቺ አዝነሽልኝ ሳይሆን ወደ እኔ እንድትመጭ የምፈልገው አፍቅረሽኝ ወደሽኝ ምንነቴን ስለምታቂ አፍቅረሽኝ እንድትመጭ ነው። ከዛ በፊት ግን አንዴም እንኳን ላይሽ አልፈልግም። ከዚህ በኋላ እኔም መከታተልሽን አቁሚ፣ የጀመርሽውን ፍቅር እዛው ጨርሽ ብሏት በተቀመጠችበት ትቷት ሄዷል። ታዲያ ሀና ከእለት ዕለት የሚያስለቅስ ነገር አላጣትም። ትናንትና በአባቷ ህመም ስትሰቃይና ለብዙ ጊዜ ስታለቅስ ምን አድርጌ ነው ምን አጥፍቼ ነው እያለች ራሷን ስትጠይቅ ነበር። ያ አለፈ ብላ አባቷ ሰላም ሆነው ተድነው በእግራቸው ሲሄዱ ደግሞ ቤተሰቦቿ ጉዳይ መጣ። ቤተሰቦቿም አንዴ ልጃችን ነሽ፣ አንዴ ልጃችን አይደለሽም እያሉ ሲያንገላቷት ሲያስለቅሷት ኖሩ። ያንንም አለፈችው። አሁንም ደግሞ በድጋሚ ቤተሰቧን አገኘሁኝ ብላ እናቷ ወላጅ እናቷ ልጄ እናቴ ተባብለው ሳይጠግቡ በስተመጨረሻ በባዩሽ ምክንያት እናቷ እስር ቤት ገባች። አሁንም ቢሆን ማልቀሱ አልቀረም። መከራዎች በየተፈራረቁ በየፈረቃ ይመጡባታል። ሁሉንም ለማሸነፍ ዝግጁ ብትሆንም አሁን ደግሞ በአሲር ምክንያት እያለቀሰች ነው። እናም ይህንን ያየው ወንድሟ ምናሴ ጆሮንና ተምቹን ለማስፈራራት ሙከራ እያደረገ ነው። ጆሮ በእርግጥ አላገኘውም፣ ግን ተምቹ እዛ ሰፈር የሚመላለስበት ጉዳይ አለው። ጉዳዩም ድንብላል ስትሆን እሷን ለማየት በተደጋጋሚ እነሱ ሰፈር ይሄዳል። በአጋጣሚ ምናሴ ወደዛ ሰፈር ሲሄድ ይገናኛሉ። አንተ ደግሞ እዚህ ምን ትሰራለህ እኛ ሰፈር ብሎም ሲጠይቀው ምን አገባ ደግሞ በመልስ ትንሽ ግጭት የፈጠሩ ይመስላሉ። ምላሴም የማይገባውን ንግግር ተናግሯል። ምላሴንና ሀናን ሊያጣላ የሚችለው አንድ ነገርም ተፈጠረ። ተምቹም ለምንድን ነው አንተስ ልጅ የምትከታተለኝ? ለምን ትፈታተነኛለህ? የትም ሰፈር ብሆን አንተ ምን ይመለከትሃል? ብሎም ተናግሮታል። ሀና ላይ ያደረግከውን ነገር ሰምቻለሁ። ጭራሽ ቤታችን መተህ ደግሞ ስትናገራትና አንቀህም ልትገላት እንደነበረ ሰምቻለሁ። ምን ብታደርግህ ነው? ደግሞስ ለምንድን ነው እንደዚህ የምታደርጋት? ብሎም ጠይቆ ነበር። እሱም አይመለከትህም፣ ያልኳትን ነገር ካልፈጸመች ገና ሲጣርቅ የገላታለሁ በማለት ነበር የመለሰለት። ምናሴም ይሄ ነገር ቢያናድደው አንተ ወንድ ነህ፣ ከዚህ በኋላ አጠገቤ ሀና አጠገብ እህቶች አጠገብ ብትደርስ እኔ ነህ ያድርገኝ፣ አንተ ምን እገልሃለሁ ብሎት ነበር። ታዲያ እየተዛዛቱ በዛን ሰዓት ነበረ ተምቹ ደንበላልን ሳያገኛት ተመልሶ የሄደው። ይህ ነገር ሀናንም አስቆጥቷታል። ሀና ከእዝራ ጋር ያላትን ግንኙነት አቁማለች። ከዚህ በኋላ አይንህን ላፈር እኔ አልፈልግህም እያለች ነው። በሌላ በኩል ኤልያስ ለሀና ይደውልላታል። ሀና በእርግጥ ግራ ቢገባትም አሁን ግን ወስና ከጆሮ ጋር ለመሆን አስባ ነበር። ጆሮ ደግሞ በምላሹ የሰጣት ትንሽ ያሳዝናል። ታዲያ ምን ማድረግ እንዳለባት አታውቅም። ቤት ሄዳ ደግሞ ቤት ውስጥ ያገኘችውን ሌላ ነገር ነበር። ምናሴ ተምቹና ጆሮ እንደሚዝቱባት ተናግራለች። በእርግጥ አሁንም ደብሯታል። ለምን ደበረሽ? አሲርና ተምቹ ስለሚያስቀይሙሽ ነዋ፣ በእነሱ ምክንያት ነው የሚደብርሽ ብላ ሰላም ስትጠይቃት አዎ በእነሱ ምክንያት ነው ብላ ተናግራለች። ተምቹን እኮ አግኝቸው ዛሬ ሀናን ለምንድን ነው አንገቷን ያናካብዬ ጠይቄው፣ እንደውም ጭራሽ እገላታለሁ ብሎ አስፈራርቶኝ ሄደ። ለምንድን ነው የምትገላት? እኔም አንተን እገላለሁ ብዬው ሲሄድ እነሱም በዛ ነገር ተጣልተን ነበረ ብሎ ለሀና ሲያስረዳት፣ ሀና ግን አንተ ምን አግብቶ ነው
አሲርና ተምቹን የምገለው ብላ ጭራሽ ምናሴን እየተቆጣችው ነበር። ምናሴም እህቴ እኮ ነሽ፣ ለምንድን ነው እነሱ ሲበድሉሽ እኔ ዝም ብዬ የማየው? እናስ ደግሞ ለእነሱ እየተቆረቆርሽ ነው እንዴ ብሎም ጠይቋት ነበር። አዎ ከእናንተ በፊት የማውቀው እነሱን ነው። እነሱ ንጹሕና መልካም ሰዎች ናቸው። ስለዚህ ማንም ሰው እንዲያስቀይማቸውም ሆነ እንዲጎዳቸው አልፈቅድም። እናም ከዚህ በኋላ በእኔ ምክንያት ማንም ምንም ብሎ እንዲናገራቸው አልፈልግም በማለት እነሱም ጋር ጸብ ፈጥራለች። ሰላምም በሰዓቱ በጣም ስላናደደቻት አንቺ ልጅ ግን ምን አስበሽ ነው ሁልጊዜ እነሱን ነው የምታስቀድሚው እኛንን ወይስ እነሱ ቤተሰብሽ ብላም ስትናገራት ሰላም በሰዓቱ ተናዳ ስለነበረ ሀናም መልስ ልሰጣት አትችልም። ምናሴም በቃ ሀና በስበቡ በትንሽ በትልቁ እየተናደደች ከኛ ለመራቅ እየሞከረች ነው የሚል ሀሳብ ገብቶታል። በእርግጥም ሀና አሁን ላይ ያለችበት ነገር ከባድ ቢሆንም ቤተሰቦቿንም ማስቀየም የለባትም። ተምቹም በተናገራት ነገር በድጋሚ ይቅርታ ጠይቋታል። ምክንያቱም ሀና ያደረገችውን በሙሉ ወደ ጆሮ ተመልሳ እንደምትመጣ ጆሮ ሁሉንም ሲያስረዳው ተምቹም አዎ ትክክል ናት ሀና፣ አንተ ግን ለምንድን ነው እንደዚህ ያልካት? ለምንድን ነው ፍቅሯን ያልተቀበልካት? ለምን አብራችሁ እንድትሆኑ አልነገርካትም ብሎ ቢነግረውም ጆሮ ግን በፍጹም ከእሷ ጋር መሆን አልፈልግም ብትወደኝና ብታፈቅረኝ ኖሮ ገና ድሮ ታፈቅረኝ ነበር። አሁን ግን አሳዝኛት ወይም ደግሞ ውለታዬ ገዝቷት እንጂ እኔን አፍቅራኝ ወዳኝ አይደለም። እኔ እንደዚህ አይነት ሰው አይደለሁም። አፍቅሮኝ ለመጣ እንጂ ውለታዬ አስሮት ለመጣ ሰው ቦታም የለኝም። ስለዚህ ከሀና ጋር መቼም ቢሆን ከእሷ ጋር ልሆን አልችልም ብሎ ለተምቹ ነግሮታል። ተምቹም ምን አይነት ግራ የገባ ሰው ነክ? ትናንትና ሀና ካደች ብለህ ስታለቅስ ነበር፣ ዛሬ ደግሞ ሀና እንደዚህ ያለች ብለህ ትጠጣለህ። ቆይ አንተ ሰውዬ ምንድን ነው ሀሳብ ብሎ ጆሮም ቢናገረውም ጆሮ ግን በሀሳቡ እንዳልተስማማና ከዚህ በኋላ ሀና የምትባል ሴት መርሳት እንዳለበት ደጋግሞ ሲናገር ነበር። እናም እየጠጡ አንድ ሁለት በማለት ተምቹ አይ እኔ አይመለከተኝም ከዚህ በኋላ ሀናን ይቅርታ መጠየቅ አለብኝ ብሎ ወስኖ በጠዋት ሄዶ ሀናን ይቅርታ ጠይቋታል። ሀናም እንዳልተቀየመችውና ምንም እንዳላጠፋ ነግረዋለች። ማጥፋቱን አጥፍቻለሁ ሀንዬ፣ እንደዛ ማድረግ አልነበረብኝም። የድንጋይ ራስ ጓደኛዬ ሲነግረኝ በሰዓቱ አላመንኩትም ነበር። እናም አንቺም ትክክል አልነበርሽም፣ እኔም ግን ትክክል አይደለሁም። ከዚህ በኋላ ግን ላላስቀየምሽም ብሎ ተናግሯል። ሀናም እባክህን አንድ ነገር እርዳኝ ብላ ጠይቃው ነበር። ምንድነው ምረዳሽ አንቾ ብሎ ሲጠይቃት ተምቹም ከጆሮ ጋር አብረን እንድንሆን አግዘኝ። ጆሮ በድጋሚ እኔ ወደ እሱ ሲሄድ እሱ ግን ወደ እኔ ሊመጣ ፈቃደኛ አይደለም። እኔ ሰላማዊ ኑሮ ነው የምፈልገው። ጆሮን ላስቀይመው አልፈልግም። እባክህን አንተን እሱ ይሰማሃል። ስለዚህ አብረን እንድንሆን አመቻችልኝ ብለው ነበር። እሱ ግን በፍጹም ማታ አብረን ነው ስንጠጣ ያመሸ ነው። በጣም ስቅር ብሎ ሲያወራ ነበር እና ከአንቺ ጋር ላለመሆን ገግሟለ። በተደጋጋሚ ከአንቺ ጋር ላለመሆን እያወራኝ ነበር። እኔም ለምን ብዬ ስጠይቀው ወዳኝ ስትመጣ እንጂ አፍቅራኝ ስትመጣ እንጂ ይውሉታ ይዟት ወይም ደግሞ ውለታ አስሯት አይደለም ወደ እኔ እንድትመጣ የምፈልገው በሚለው ነገር ከአንቺ ጋር ሊሆን አልፈለገም ብሎ ነግሯት ነበር። ሀናም ግራ ቢገባት እሺ ምንድን ነው ማድረግ ያለብኝ ብላ ብትጠይቅም ግን ደግሞ ምን ማድረግ እንዳለባት አላወቀችም። ተምቹም እንግዲህ ምን ማድረግ እንዳለበት ስላላወቀ እኔ በበኩሌ በቃ ስላጠፋሁኝ ይቅርታ ልጠይቅሽ ነው የመጣሁት በማለት በዚህ ነበር የተለያዩት። እናም ሜሮን በቅርቡ ሁሉንም ነገር ትናገራለች። ወይዘሮ ባዩሽ ገዳይ ይገኝና ወይዘሮ ሜላት ሰላማዊ ኑሮ ትጀምራለች ማለት ነው። ግን ደግሞ አቶ በቃሉስ የተባለው ሰውዬ ወይዘሮ ባዩሽን ስትገል ሜሮን የቀረጸችው ፎቶ የዛ ሰውዬ ሲሆን የዛሬው ቪዲዮ በዚህ አልቋል። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦቼ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ።